ሲሳይ እንዴት ነው? በል እስኪ እቺ መኪናው ነገር አድርጋት። እሺ ገቡ። እሺ አውራው ሲሳይ አውራው አራና ጉድ ሆነናል። አራ ጉድ ሆነናል። አውራው አራ አውራው 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 ጉድ ሆነ። ቦርሳ ማለም የለም የለም
አብዲ ንገረኝ፣ ልጄ ምንድነው ነው? ልጄ ማየት አለብኝ። አስገባኝ፣ ልቀቀኝ። ኪያ ተረጋጊ። አሁን መግባት አትችይም እንዴ? አብዲ ለምንድነው መግባት የማልችለው? ልጄ የሆነው ነገር አለ እንዴ? እስኪ አንቺ ደግሞ ተረጋጊ። ቆይ አንቺ እንደዚህ መሆን ምን ለውጥ ያመጣል? እሱ ምንም አይሆንም። ድንገት በድንጋጤ ራሱን ስለሳተ ነው። አሁን ይነቃል። ዶክተሩም ለክፉ እንደማይሰጠው ነግሮኛል። አይመስለኝም አብዲ። እኔ ጠዋት ጀምሮ ውስጤ ሲረበሽ ነበር። ልጄ ማየት አለብኝ። እስኪ አስገቡኝ። ቆይ አንቺ እንደዚህ መሆን ምን ለውጥ ያመጣል? በቃ አስገቡኝ እባክሽ ኪያ። እሱ ምን የሚሆነውን እንጠብቅ። ምን ነሻል? ስማንታ ቆይ ብሩን ብቻ ነው ወይስ ዶክመንቱንም ጨምሮ ወስዷል? ብዙ አይደለም እኮ ብሩ 50,000 ብር ግን ዶክመንቶቹን ሰብስቤ ጥቁር ቦርሳ ውስጥ ነው ያረኳቸው እና ገንዘቡን ያገኘ መስሎት ጥቁሩን ቦርሳ ወሰደው። ወይኔ ጉዳረከኝ። ስማ ታውቀዋል ግን ይኸውልህ ይሄ ዶክመንት ጠፋ ማለት እኛና ከኛ ጋር በድብቅ የሚሰሩ የመንግስት ባለስልጣናት በሙሉ ተያይዘን እስር ቤት መበስበሳችን ነው። ይሄንን ታውቃለህ? አዎ አውቃለሁ። ይኸውልህ በል አሁን ቀጥ ብለህ ትሄድና ሲገባ ኮፒ የተደረገው መታወቂያ ይዘህ የገባበት ገብተህ ፈልገህ ታመጣልኛለህ። እሺ ሂዳ በቃ ምን ተኛለህ? በሰላም ነው እንደዚህ ያሯሯጠ ያመጣ? ምን እባክህ ፀሐዩ መጥቶኝ ነው። በዚህ ላይ ደግሞ በግሪን ፍሩት የመጣሁት እንዴ? አሁን ቅርብ ሰዓት እኮ ደውለህልኝ አውርተን ነበረ እንደምትመጣ ግን አልነገርከኝም። እንዴት ልትመጣ ቻልክ? በቃ እንደዚሁ ነው። በቃ ዝም ብዬ ነው የመጣሁት። ያው ከአሰሪዎቹ ጋር መግባባት አልቻልኩም። በዚህ ላይ ደግሞ እናቴ ታማለች፣ ቤተሰብ ታሟል ምናምን ብያቸው ነው ወደ ክፍለ ሀገር ሄዳለሁ ብዬ ነው የመጣሁት። ታዲያ በዚች ሻንጣ ነው እንዴ ልብስን ይዘህ የምትመጣው? ይበቃኛል ብዬ ነው። ለማንኛውም ናግባና ቤት እናወራለን። እሻት አድራሻው የት ይላል? እስኪ ተናገር። ከአዲስ አበባ ውጪ ነው። እኔ ራሱ እንደዛ አይነት ከተማ ሰምቼ አላውቅም። በቃ አለቀልን። እሺ ዋሳውን ያስገባው ሰው ማለት ራሱ ደላለው። አንተ ነፈስ ይኸውልህ 10 ደቂቃ እሰጥሃለሁ። በዚህ 10 ደቂቃ ውስጥ ደላላ ተብዩን አንገቱን ይዘህ ትመጣልኛለህ። አለበለዚያ አናትን ነው የምበትንልህ። ቶሎ በል ሂድ። ሂድ። ምን ተኛለህ? መጣሁ። እዚሁ ጠብቁኝ። ዶክተሩ ጠርቶኝ ነው እንዳትመጡ ለታችሁ። እኔም አብሬክ ልምጣ አብዲ። ልጄ ማየት አለብኝ። ፌሩሷን ያዣት፣ እኔ እመለሳለሁ። እስቲ እባክሽ ተረጋጊ። ደህና ነው፣ ድንጋጤ ብቻ ነው አለሽ እኮ። አታምንም እንዴ? ቆይ አንቺ። እኔ አላምንም። እኔ ልጄን በገዛ እጄ አይቼ ዳስሽ ካልሆነ በስተቀር ምንም አላምንም። በፈጠረሽ ራስሽን ለማረጋጋት ሞክሪ። የሆነ ነገር ቢሆን ኑሮ ራሱ ይነግረን ነበረ። እኔ በቃ ምንም ውስጤ ጥሩ አይደለም። ጥሩ ህልም አላየሁም። ልጄም የሆነ ነገር ሆነ፣ በጤናው አይደለም። ወይ ይሄው አብዲ መጣ። ልጄስ? ኧረ በእናትህ ዝም በል። እሺ ናገራላ አትናገር። ከደበክበት ታወጣለህ ወይስ አትወጣም? ማንን ነው የማወጣው? እሺ ኧረ ምን እንዳደርግ ነው የምትለው? በጣም አሪፍ። ስለዚህ ስቃይን በራስህ ጊዜ መረጥ። እኔ ከዛ ቀር ውጭ አይቼው አላውቅም። እና ሳታውቀው ነው ዋሲውን ክለት
አዎ ሳላቆሎ እናቴ አሟታል መድኃኒት መክሸራ አብኝ ማድርበት የለም ሲለኝ አሳዘነኝ። ፊቱ ደግሞ ምስኪን ነው እንዳያችሁ ታውቃላችሁ። ለዛ ነው አንተን ስላሳዘነህ እንደዚህ ያደረግለት እኛን ደግሞ አስጨረስከን። እኛው ባለባዳችን አበሻ ሰማኛል። ጆሮ እኮ ዋና ስራ ካልሰማሁ በምን እጀልዳለሁ? ሰማኛለህ? አቤት ከገባበት ገብተህ እንድታመጣው እድል ልስጥህ ወይስ ላሰናብትህ? እሺ አንድ ከፈለጋችሁ እንዴት እንዳላራ ህርቦ የመሰለ ግንባር ሳላፈርሰልህ ታውጣለህ አትወጣ? ጨርስ። በቃ ንገሩኝ። እኔ ምንም የማውቀው ነገር የለም። ነገር አይሻልም ለአንተ? ቡናውን ጠብቅ ከምትመሰብስ ለቡናው ትናገር ነው ወይስ እንቀጥል? ምኑን ትቀጥለው? የውሃ ብክነት እናንተ ድክመት ነው እንጂ ምንም የሚፈጠር ነገር ውሃ እንቆጥባለን። ምን ችግር አለ? ውሃ እንቆጥባለን። አባ አባቴ ልጄ አባ ገና ነህ አይደል? አባ ንገረኝ፣ ገና ነህ? ተረጋጊ ልጄ የኔ አባት ሄሎ ስማ፣ አውራው እየሰማኝ ነው? ምንድነው የሰማሁት ነገር? ምንድነው ያደረጋችሁት? ይኸውልህ ኮብራው አምለን ያስጠጋነው ሰው ሳናስበው ጉድ ሰራ። ወይኔ! እና አገኛችሁት ወይስ አላገኛችሁትም? ማታወቂያው ላይ ያለው አድራሻ የተሳሳተ ዋስ ሆኖ ያስገባውን ደላላ ፈልገን አግኝተነው ያው በጉልበት ልናወጣጣው ሞከርን፣ ግን አልቻልንም። ስለዚህ አሰራ። ወይ ስማ አውራው፣ ይሄ ፋይል ፖሊሶች እጅ ገባ ማለት ምን ማለት እንደሆነ ታውቃለህ? ይኸውልህ አለቀልን ማለት ነው። እነሱም እኛን ካልያዙ በስተቀር በፍጹም አያርፉ። ህዝብን የሚያስጨርስ ትልቅ ወንጀል እኮ ነው የሰራነው። ይሄን አታውቅም? ኧረ አውቃለሁ፣ እመነኝ። ግን ይህ ጉዳዩ ፖሊስ ጋር ሳይደርስ እኛ አፈላልገን እናገኘው። ወይኔ! እሺ ዜብራው አጠገብ አለ? ዜብራው ስለሆነው ነገር ሁሉ ያውቃል? አዎ በደንብ ነው። ይኸውልህ በጣም ጥሩ። አሁን ምነግርህን በአግባቡ ስማኝ። ይኸውልህ ዜብራውን አሁኑኑ አስወግደው። ምን አትበለኝ። በፍጥነት ዜብራውን አስወግደውና እኔ ያለሁበት ጋር አሁኑኑ ና።
ሬሶችን አግኝተናል። አዎ ቦታው ላይ ነው። በፍጥነት የምርመራ ቡድንና አምቡላንስ ይላክል። አዎ ኪያ ማለት የጎሬ ልጅ ያልኩ ሲስ ኪያ እንዳትጠጊ፣ ፈጽሞ ወደ እኔ እንዳትመጪ፣ እንዳትጠጊ። ለምን ሲስ? እኔ እኮ ነኝ ያንተው ኪያ። የኔ ኪያ አይደለሽ። አላውቅሽም። ይኸውልህ ሲስ 12 ዓመት ሙሉ አንተን ስፈልግ ኖሬያለሁ። አዲስ አበባ ከ5 ዓመት በላይ ተመላልሻለሁ፣ ግን ላገኘህ አልቻልኩም። በቃ አሁንም ቢሆን አማራጭ ሰጣ ወደ ሚዲያ ልሄድ ሲል ላገኘሁህ። በጣም ቀልደኛለሽ፣ በጣም ቀልደኛ። ስሚያለሽ፣ እኔ ደግሞ አንድ ነገር ልንገርሽ። አንቺን ላለማግኘት 12 ዓመት ሙሉ ስሸሽሽ ስርቅሽ ነበር የኖርኩት። ኦኬ። ቆይ ለምንድን ነው የምትርቀኝ? ለምን እንደምትሸሸኝ? የበደለኝ እኮ አንተ እንጂ እኮ እኔ አይደለሁኝም። ሰነዱ ካልተገኘ በሌላ ሰው እጅ መገኘቱ አይቀርም። ወይም ደግሞ የሲሳይ የምትሉት ልጅ ስለ ሰነዱ ካወቀ ለፖሊስ አሳልፎ ይሰጠናል። ግን እኮ ሰነዱ ላይ ስለሰፈረው በግልጽ እኮ ምንነቱ አይታወቅም። በግልጽ ምንነቱ አይታወቅም አትበል። አንብበዋል? ሰነዱ አንብቤዋለሁ፣ ግን ያው ጊዜው ያለፈበት ገዳይና መርዛማ የሆነ ጁስ በህጋዊ መንገድ ለህብረተሰቡ ማከፋፈል ነው። እስኪ አስበው አውራ። ይሄ ጁስ ለህብረተሰቡ ተከፋፍሎ ቢሆን ኖሮ በሚሊዮን የሚቆጠር ገንዘብ እናገኝ ነበር። ግን እኮ በሚሊዮን የሚቆጠሩ ህፃናትና አዛውንቶችም ያልቃሉ። እሱማ ሀገርን ከማጥፋትና ከሽብርተኝነት አይተናነስም። ትልቅ ወንጀል እኮ። ስለዚህ በጣም ከባድ ችግር ውስጥ ነው። ሰነዱ የግድ መገኘት አለበት፣ አለበለዚያ ለእኛ በጣም ከባድ ነው። በትክክል ፈጥነን ይህን ዶክመንት ማግኘት አለብን። ገዛልኝ። ታድለሽ። ሁሌ አባትሽ ነው አይደል የሚገዛልሽ? እናቴም ትገዛልኛለች፣ በብዛት ግን አባቴ ነው የሚገዛልኝ። አንተስ አባት አይገዛልህም? ባለፈው ነግሬሽ የለ? ምንድነው? አልነገርከኝም። አባቴን እንዳላገኘሁት እናቴም አባቴም ሆና ያሳደገችኝ እናቴ እንደሆነች። አው ይቅርታ። እሺ ወላሂ ረስቼው ነው። አባቴን ባገኘው ደስ ይለኛል። አይዞሽ፣ የኔ አባት ላንተም አባት ይሆናልሽ። ስለሟቹ ከአካባቢው ሰው ምን መረጃ አገኛችሁ? ጠለቅ ብለን ለመመርመር እየሞከርን ነው። ነገር ግን ከአካባቢው ሰው እንደተረዳ ነው ከሆነ ሟች አንድ ብቻ ነው ስለማንነቱ ማወቅ የቻለው። ጥሩ። ማን ነው? ስራው ምንድን ነው? አንደኛው ሟች በድሉ ይባላል። የተለያየ የደለላ ስራዎችን በመስራት ነው የሚተዳደረው። ስለማንነቱ የሚገልጽ መታወቂያም ከኪስ ውስጥ አግኝተናል። አንደኛው ሟች ግን ከኪስ ውስጥ ማንነቱን የሚገልጽ ነገር ምንም ልናገኝ አልቻለም።
በፍጥነት በደላላው አድራሻ ሄዳችሁ አንድ መረጃ ሰብስባችሁ ልታሳውቁኝ ይገባል። ፍጠኑ፣ አሁኑኑ ሂዱ። ሰሚኛልሽ? 12 ዓመት ሙሉ የትም ጠፍተሽ ነው ዛሬ መጥተሽ በደለኛል የምትይኝ? ለምንድን ነው ማፍረው? ለምንድን ነው ስቅር የሚለኝ? የበደልከኝና እምነቴን የበላኸው እኮ አንተ ነህ። ማፈር ካለብህ ማፈር ያለብህ እኮ አንተ ነህ እንጂ እኔ አይደለሁም። አንድ ነገር ልንገርሽ፣ የኔና አንቺ ጉዳይ አብቅቶለታል። የተዘጋ ፋይል ነው ብዬሻለሁ። ምንም የተዘጋ ፋይል የለንም። እንደውም አንድ ነገር ልንገርህ፣ ከዚህ በኋላ ነው ፋይላችን መከፈት የሚጀምረው። ማለት ምን አይነት ፋይል ነው እኔና አንቺ አዲስ የሚኖረን? እሱን ብታየው አይሻልም? ፋይላችንን እናሳይሃለሁ። ጠብቀኝ። ታሳይ እኔ ግን ማመን እየከበደኝ ነው። ወይ እርግጠኛ ነች እሱ ራሱ ነው? አዎ ራሱ ሲሳይ የልጁ አባት ነው። ቆይ ታዲያ እንዴት እዚህ ግቢ ሊገኝ ቻለ? ከተከራያችን ከአባይ ጋር ይተዋወቃሉ። እሱ ጋር መጥቶ ድንገት ሲወጣ እኮ ነው ፊት ለፊት የተገጣጠሙት። የሚገርም አጋጣሚ ነው። እና አሁን ቆይ ምን እየተባባሉ ነው? እኔ እንጃ። ሁኔታቸውን ሳይው እየተጨቃጨቁ ነው። እየተግባቡ አይመስለኝም። እንዴ ልጁን አላሳየችውም እንዴ? ልጁንማ ልታሳየው ይዛው ሄዳለች። እንግዲህ ምን እንደሚላት እዚህ ስመጣ ትነግረናለች። መቼም ልጁ የኔ አይደለም ሊል አይችልም ማለት እሱ አላ ያድርግባት። እኔ እንጃ እንግዲህ እኔ አላውቅም። እኔ ፈርቻለሁ። ሄሎ፣ እኔ የምልህ አስከሬኖቹን ፖሊሶች ሲያገኟቸው ወደኛ የሚያመላክት ፍንጭ አግኝተዋል? ምን? እውነትህን ነው? እሺ፣ በፍጥነት እንደምንም ብለህ ደብዛውን አጥፋና ደውል። ማን ነው ያወራኝ? ከኛ ጋር የሚሰራ ውስጥ የሚሰራ በጣም ከባድ ስህተት ይሰራል። ምንድነው? አልገባኝም። እንዳልገባህማ እያየሁህ ነው። ልጄ ናፊ ይባላል። በሙሉ ስሙ ደግሞ ናፊያድ። እንኳን ደስ አለሽ። ታዲያ ይሄን ጉዳይ ነው የሚመለከተኝ? ናፊያድ ሲሳይ ይባላል። ልጅህ ነው። ምን? የማ ልጅ? ፈጽሞ ልጅ አይደለም። አባዬ ስላገኘሁ ደስ ብሎኛል። አባት አይደለም። አባት ልሆንም አልችልም። ዋሽታል። አንተ ሰውዬ ስነ ስርዓት የለህም እንዴ? እኔ ልጄን ለአንድም ቀን ዋሽቼው አላውቅም። በፎቶ ያውቃል። ሰማኛለህ? እንደ ጓደኞቹ አባት እንዲኖረው ይፈልጋል። ምን አለ አንተ አባትነት አምነህ ብትቀበል? ታዲያ እኔ ምን አገባኝ? ጥፋትሽን ለመሸፈን ነው አባቱ ነው ብለሽ የነገርሽኝ? አበበቃ ነው ተኝ። አባ በፎቶ እኮ አውቃለሁ። እናቴ በአካል እንድታገናኘኝ ሁሉ ጊዜ ነው የምለምናት። ሰማኛለህ? አንተ ልጅ አባት አይደለሁም። አባቱ ልሆንም አልችልም። እናቴ ዋሽታለች። ጎራ ያሉ ጓደኞቼም እኮ ሁሌ ነው የሚያጉኝ። መልኬ፣ ጸባይ፣ ሁሉ ነገር ያንተን እንደሚመስል። ልክ አይደለም። ዋሽተዋል። ይኸውልህ እያየኝ ነው። አንመሳሰልም። አንተም ልጄ፣ እኔም አባት ልሆን አልችልም። እናት ዋሽታለች። አባ እናቴ እኮ ዋሽታ አታውቅም። አትዋሽም እንጂ አባቴ እንደሆንክ ሁሌ ነው የምነግርህ። ሰማኛለህ? አንተ ልጅ አባት አይደለሁም። ቆይ አንተ ሰውዬ ግን ጤነኛ አይደለህም እንዴ? ይሄ እኮ ፈጣሪ ያደረገው ነገር ነው፣ ሰው ያደረገው ነገር አይደለም። ምን አለበት ድርቅና አንተ እውነቱን ብትቀበል? ውሸት ነው። አልቀበልም። ሰማኛለህ? በጸባይ አባትነትን ብታምን ይሻላል። አለበለዚያ ግን ከባድ ችግር ውስጥ ለምንገባው። እሺ ባልቀበል ምን ልታመጭ? እሱን አሳይሃለሁ። ከማየት በፊት ግን ራስህ አምነህ ብትቀበል ይሻላል። እስቲ እናያለን ምን እንደምታመጭ እናያለን። አልገባኝም። ወንድሜ ምን ሆኗል? ተረጋጊ። የምንጠይቅሽን ብቻ ተረጋግተሽ መልሽ። እና ደግሞ የምትነግሪን ነገር እውነት መሆን አለበት። ምክንያቱም ስንጨርስ ሁሉ ነገር እንነግርሻለን። ከወንድምሽ በድሉ ጋር ለመጨረሻ ጊዜ መች ነው የተገናኛችሁት? ትናንት ረፋድ ነበር። ከዛ የሆነ ሰውዬ መጥቶ እና እንሄዳለውና ሄደ። ማታም አልመጣም። አብሮት የነበረውን ሰው ታስታውሽዋለሽ? አዎ አስታውሰዋለሁ። እስቲ ንገሪን፣ ምን አይነት ሰው ነው? በጣም ቀጭን ጎበጥ ያለ፣ አፍንጫው በጣም ረጅም። የለበሰው ልብስስ? ብጫ ሹራብ፣ ነጣ ያለ ሱሪ።
በፎቶ ብታዩ መለየት ትችያለሽ? አዎ ለየዋለሁ። አዎ እሱ ነው። በጣም ጥሩ። እንግዲህ ወንድምሽ ለማይታወቅ ሰው ተገለ። እንዴ ከምን ተነስቶ ነው ሊክዳት የቻለው? ምክንያቱ ምንድነው? አረ ምንም የሚጨበጥ ምክንያት የለውም። በላይ ላይ ሰው ደርበሽብኝ እኔን ትተሽኝ ምናምን ነው ወሬው። ከመሬት ተነስቶማ ልጁ የኔ አይደለም ሊላት አይችልም። የሆነ የራሱ ምክንያትማ ሊኖረው ይችላል። እኔ እንግዲህ እሱን አላውቅም። እኔ ግን ልጁ በጣም ያሳዝነኝ። አባቱን ለማየትና ለማቀፍ በጣም ነበር የሚጓጓው። እሱማ ከመጣ ጀምሮ እያየሁት አይደለ እንዴ? እስቲ አስበው፣ ልጁ አባቴን አገኘው ብሎ ደስ ብሎት ወደሱ ሲሮጥ እሱ ደግሞ ልጅ አይደለም ብሎ ሲሸሸው ምን ያህል ምን አይነት ስሜት ሊሰማው እንደሚችል በጣም ያሳዝናል። ለማንኛውም እሱ አባት ነው ብላ 100% እርግጠኛ ከሆነች እኔና አንቺ አባይን ጨምረን እናናገረዋለን። ግድ ነው። እንዲማ ዝም ብለን ልንተዋት አይገባም። እማ ዋሽተሽኛል። እንዴ ናፊ ልጄ ለምንድን ነው የምዋሽ? ለምን ብዬ ዋሻለሁ? ታዲያና አባቴ ለምን ልጅ አይደለህም አለኝ? ልጁ በኖሮ እንደዚህ አይደለም ነበር። ላቅፎ ሲሄድ እንኳን አባረረኝ። በቃ ድንገት ያልጠበቀው ነገር ሆኖበት ስለደነገጠ ነው። ሁሉም ነገሮች ሲስተካከሉ አባትነቱን ያመልሽ የኔ ልጅ። እኔማ አባቴን አገኘው ብዬ ደስ ብሎኝ ነበር። የኔ ልጅ አውቃለሁ እኮ 12 ዓመት ሙሉ በአባት ፍቅር እንደተሰቃየ አውቃለሁ። እኔ ላገኘው ሞክሬ ነበር ግን አልቻልኩም። ይኸው በቃ አሁን ፈጣሪ ጸሎቴን ሰምቶ ተገናኝታችኋል። ሌላው ነገር ደግሞ ቀስ ይደርሳል። እሺ የኔ ልጅ እወዳለሁ። እሺ በቃ ተብላለሁ። የደላላው እህት ምን አለቻችሁ? እንደነገረችን ከሆነ ለስራ ነው መፈልግ ብሎት ይዞት የወጣው እሱ ራሱ ነው። በምን እርግጠኛ ሆናችሁ? በወቅቱ እህቱ አብረው ነበረች። እንደነገረችን ከሆነ ደግሞ ሙሉ ልብሱን ከነ ሙሉ አቋሙ እርግጠኛ ነው ነገረችን። በተጨማሪ ፎቶውን ስናሳየት ወዲያውኑ ነበር መለየት የቻለችው። በጣም ጥሩ። ሟች 2 ሟች 1ን ከጠራው በኋላ አስገድሎታል ብለን እናስብ። ግን ኢንስፔክተር አስገድሎታል ብለን እንኳን ብናስብ ታዲያ አስክሬኖቹን እንዴት አንድ ላይ ልናገኛቸው እንችላለን? እውነት ነው። በቃ ሟች 2 ሟች 1ን እንዲጠራው ያደረገ አካል አለ ማለት ነው። ይህ አካል ደግሞ ሁለቱንም ገሏቸዋል ማለት ነው። ሊገልበት የሚችልበት ደግሞ በቂ ምክንያት ይኖረዋል። ምክንያቱም ሟቾች ያዩት ወይም የሰሙት ትልቅ ሚስጥር አለ ማለት ነው። ይህ እንዳይወጣና እንዳይሰማ ሲል ሟቾቹን ገለዋል ማለት ነው። አዎ ኢንስፔክተር፣ በትክክል። በቃ አሁን የምነግራችሁን በጥንቃቄ ታደርጋላችሁ። የሟች አስክሬን የተገኘበት ቦታ ላይ በፍጥነት በመሄድ የሟችን ፎቶ እያሳያችሁ የሚያውቀው ሰው ካለ ታጠይቃላችሁ። ተግባባን? ዝግጁ ነን ኢንስፔክተር። በመቀጠል
አካባቢያችሁን በአይነ ቁራኛ መከታተላችሁን እንዳዘነጉ። ተግባባን? ፍጠን፣ ወደ ስራ። ቢነቁሲስ ልጁ ቁርጥ አንተን ነው የሚመስለው። ምን ነው የሚመስለው? ያማል እንዴ? ምናችንም አይመሳሰልም። ልጅ አይደለም አባቱም አይደለም። ቆይ ምንም ሳታሽ እውነቱን ብቻ ንገረኝ። ከኪያ ጋር የድሮ ፍቅረኛ ማቾች ናቸው አይደል? ያኔ ጎሬ እያለን። ታዲያ እንደዛ የምትዋደዱ ከሆነ ምንድነው እንድትለያዩ ያደረጋችሁ ነገር? ታውቂያለሽ፣ የዛን እንዴት እንደተለያየን ነው የራሱ ግራ ነው የሚገባው። ምክንያቱም አልተጣላን፣ ምንም በመሀላችን የተፈጠረ ነገር አልነበረም። በዛ ጊዜ የወር አበባዬ እንደቀረ ሳቅ ሆስፒታል ሄጄ ነበር። ከዛ ነፍሰ ጡር መሆን የተነገረኝ በጣም ደስ ብሎኝ እነ ሲሳይ ቤት ላናገረው ሲሄድ ግን የሰማሁትን ነገር ማመን አቃተኝ። ምን ሰማሽ? ሲሳይ ላይ መለስ ለአንዴና ለመጨረሻ ጊዜ ወደ አዲስ አበባ እንደሄደ፣ አዲስ አበባ ሄዱም በህገ ወጥ መንገድ ሊሰደድ እንደሆነ ሰማሁ። በጣም ያሳዝናል። ቆይ ምክንያቱ ግን ምንድነው? ማለቴ ለምን ሳይነግርሽ ተደብቆ ለመሄድ አሰበ? ታውቂያለሽ፣ አንድ አጎቱ ያመጡለት ሴት ነበር አሉ። ያው እሷም ትወደዋለች፣ እሱም ይወዷታል። ስለዚህ ተጋብተው ወደ ውጭ ሀገር እንዲሄዱ ነበር ስምምነታቸው። ታዲያ እሷን ብሎ ከመጣ ለምን ለመሰደድ ወሰነ? ምክንያቱም ያሰበው ቀርቶ ያላሰበው ስለተፈጠረ በመሀከላቸው ምንም መግባባትና መስማማት አልቻሉ። ስለዚህ እሱ ለመሰደድ ወሰነ። ኪያ ግን እርግጠኛ ነሽ? ማለቴ የምታምኑ ሰው ነው ይሄን ነገር የነገረሽ? ምናልባት ሁለታችሁን ለማጋጨት ሆን ብለው የፈጠሩት ሴራ እንዳይሆን። አይደለም፣ በጣም እርግጠኛ ነኝ። ምን መሰለ ጓደኛዬ፣ ያኔ ጎሬ እያለን እኔና ኪያ ፍቅረኛ ማቾች በነበርን ጊዜ እነሱ ቤት የሚመላለስ የወንድሞቿ ጓደኛ ግርማ የሚባል ልጅ ነበር። ቤተሰቧ በጣም ስለሚወድ እሷን እንዲያገባ በጣም ጫና ይፈጥሩበት፣ እሷ ላይ ጫና ይፈጥሩባት ነበር። እንደዛ ሲሉ ነው የሰማሁት። ሰማህ እንጂ እሷም አልነገረች። አንተም ባይነህ ያየኸው ነገር የለም ማለት ነው? ምን ሆነ ነው? ባይን በብረቴ ነው ከአንድ 2-3 ቀን መንገድ ላይ እጅ ለእጅ ተያይዞ ሲሄዱ ያየኋቸው። ወይ እሺ፣ ምን ሲሆኑ ነው ያያቸው? መንገድ ላይ ተያይዘው ሲሄዱ ብቻ እንዳትለኝ። አይደለም፣ ለሰርጋቸው ቬሎ ሲመርጡ፣ ሱፍ ሲመርጡ፣ እንዴ ለትዳራቸው የሚሆን የሰርግ ዕቃ፣ የቤት ወጪ፣ የቤት ዕቃ ሊገዙ ሲሄዱ ሲሸምቱ ነው ያየኋቸው። ታዲያ እሷንም ሳታናግራት ነው ዝም ብለህ ወደ አዲስ አበባ የመጣው? ያው እሷን ማየት ማናገርም እጅግ በጣም ስላናደደ
ጎሬን ጥዬ ወጣሁ። ምክንያቱም እሷ እንዳረገዘችና እርግዝና እንዳይታወቅባት በፍጥነት ሰርጓን እንደደገሰች ስለሰማሁ። ምን እንዴ? ቆይ ከሱ ባይሆንስ ያረገዘችው? እኔ እኮ ከኔ መስሎኝ ነበር። በኋላ ሳጠና ከኔ ግርማ ከተባሉ ሰውዬ ለዛ ነው ሰርጉን በፍጥነት አድርገው የተጋቡት። ይህን ነገር ነው። ቆይ ታዲያ እሺ፣ ከዛ በኋላ ስለሷ የጠየቅከው ወይም የሰማኸው ነገር የለም? እንደምታውቀው ከዛ በኋላ ህይወት ምርር ስላለኝ በህገወጥ ስደት ሀገሬ ለቅቄ ተሰደድኩ። ለ9 ዓመት ሊቢያ ታሰርኩኝ፣ ተሰቃየሁ። በ10ኛው ዓመት ግን ተፈታሁ። ከዛም በኋላ ካምፕ አስገቡኝና ጠርዘው ወደ አገራችን መለሱ። በቃ እውነቱ ይሄ ነው። እኔ ታሪክ እዚህ ጋር ነው የሚያበቃው። ሲስ ግን ምን እንዳጠፋ ታውቃለህ? ሰርጉን የሰማህ ሰሞን ወዲያውኑ እሷን አግኝተህ እውነታውን ከራሷ ማረጋገጥ ነበረብን። እውነት ለመናገር ኩራት ቢጤ ይዞና ያልነገርኩ እንጂ የሰሞኑ 1-2-3 ቀን ቤት ሄጄ ላገኛት ፈልጌ ነበር። በቃ ላገኛት የለችም ነው የሚለው። ይሁን እዚህ ሁሉ ውጥንቅጥ ውስጥ የከተትከን ዋነኛው ሰው አንተ ነህ። ቆይ እኔ ላይማ ሁሉን ነገር እኮ አትጫንብኝ እንዴ። ቆይ ልክ ነው፣ መጠነኛ ጥፋትም ቢሆን አጥፍቻለሁ፣ ግን ይሄን ያህል ምን አደረኩ? ምን እንዳደረክ ልንገርህ። ዋናው የሲሳይ ጉዳይ ነው። በማይረባ ዋስትና ያለምንም ዋስትና ሲሳይን መቅጠር ሳያንስ አንድም ፎቶ እንኳን ስልክ ላይ አለማስቀመጥ ትልቅ እንዝላልነት ነው። በእርግጥ አብሬው የተነሳኋቸው በጣም ብዙ ፎቶና ቪዲዮዎች ነበሩ። ነበረኝ አትበለኝ። እስቲ አለኝ በለኝ። አንድ ነገር እንኳን አለኝ በል። ያው ታውቃለህ ትልቁ ስልኬ እንደተሰረቀብኝ። ትልቁ ስልኬ ላይ ደግሞ ያው ፎቶ፣ ቪዲዮና ብዙ ዶክመንቶችም እንደጠፉ ታውቃለህ። ያው በዛ ሰሞን የእህቴ ሰርግ ስለነበር የእህቴ ባልና እህቴ ለሰርጉ ሽር ጉድ እያለን ልባላል ነው ነበር። እኔ ምንም ማስተዋል አልቻልኩም ነበር፣ ግን በቃ ይረዳኛል ብዬ አስቤ ነበር እንደዚህ ያደረኩት። የሰርጉ ሰሞን ነው ማለት ነው ወደ አዲስ አበባ የመጣው? አዎ የሰርጉ ሰሞን ነበር የጠፋው። ይሄው እኔም ከዛ ጊዜ ጀምሮ ላስፈልገው ብል የዋሽታው ነው ቀረ። የኔም ጽንስ እየገፋ ስለነበር ምንም አማራጭ አልነበረኝም። በክብር ያሳደጉኝ ቤተሰቦቼን እንዲቃላ ወለደች አስብዬ አንገታቸውን አስደፋዋቸው። በስቃይና በህመም ሆኜ ናፍዬን ወለድኩት እልሻለሁ። ታውቂያለሽ ሲሳይ በዚህ ልክ ጭካኔና ክህደትን ያሳየኛል ብዬ አንድም ቀን አስቤ አላውቅም ነበር። ይኸውልሽ ኪያዬ፣ አንቺ ብቻ ተረጋጊ፣ በትዕግስት ለማስረዳት ሞክሪ። አይ ልጅ አይደለም የሚል ከሆነ በግድ አምኖ እንዲቀበል እናደርገዋለን። እንዴ ቆይ እንዴት ማለቴ ምን ማድረግ እንችላለን? መጀመሪያ አንቺ አናግረው፣ ከዛ በኋላ እነግርሻለሁ። ከወለድኩት ከወራት በኋላ ግን ናፊን በመውለዴ በጣም ደስተኛ ሆንኩኝ። ናፊዬ ህይወቴ፣ ደስታዬ፣ ልጄ፣ ጓደኛዬ፣ ወንድሜ ብቻ ሁሉም ነገር የሆነ ግን የናፊዬን የአባትነት ጥያቄ ማሳካት ባለመቻሌ ሁሌም አዝናለሁ። ያው ናፊዬም ቢሆን የጓደኞቹን አባት ሲያይ ሁሌም አባት እንደሌለው እያሰበ እየተከፋ ሲደርሰናል። ቀሪውን ደግሞ ፈጣሪ ያውቃል።
ነች ኪያ ማለት የጎሬ ልጅ ያልኩ። ሲስ ኪያ ሲስዬ እንዳትጠቂ ፍጹም ወደ እኔ እንዳትመጪ እንዳትጠቂ። ለምን ሲስ? እኔ እኮ ነኝ ያንተው ኪያ። የኔ ኪያ አይደለሽ። ይኸውልህ ሲስ 12 ዓመት ሙሉ አንተን ስፈልግ ኖሬያለሁ። አዲስ አበባ ከ5 ዓመት በላይ ተመላልሻለሁ፣ ግን ላገኘህ አልቻልኩም። በቃ አሁንም ቢሆን አማራጭ ሰጣ ወደ ሚዲያ ልሄድ ሲል ላገኘሁህ። ለምን እንደምትሸሸኝ? የበደልከኝ እኮ አንተ እንጂ እኮ እኔ አይደለሁኝም። ምንም የተዘጋ ፋይል የለንም። እንደውም አንድ ነገር ልንገርህ፣ ከዚህ በኋላ ነው ፋይላችን መከፈት የሚጀምረው። ናፊ ሲሳይ ይባላል፣ ልጅህ ነው። አባ በፎቶ እኮ አውቃለሁ። እናቴ በአካል እንድታገናኘኝ ሁል ጊዜ ነው የምለምናት። ልክ አይደሉም፣ ዋሽተዋል። ይኸውልህ እያየኝ ነው፣ አንመሳሰልም። አንተም ልጄ እኔም አባት ልሆን አልችልም። ሰላም ነው ብሩ? ሰላም ነው አባት። ምን ጠፍቶ ነው? ወደዚህ ሰፈር ገባውና መውጫው መንገድ ጠፋብኝ። ሰዎችንም ብጠይቅ ትክክለኛ መውጫ መንገዱን ወደ ዋናው አስፋልት የሚያስወጣውን ሊነግሩኝ አልቻሉ። ግራ ገባኝ። በተወደደ ነዳጄን ተበላው። በምልክት ለመግለጽ ትንሽ ያስቸግራል፣ ግን በዚህ ጋር ወደዛ ኮንክ ለምን እኛም አብረን አታደርሰንም? እናሳይ መንገዱ። ደስ ይለኛል። ግቡ፣ አብረን ብንሄድ ደስ ይለኛል። ይሄማ መልካም እድል ነው። አሪፍ። አባቴ እኮ አልፈልግም፣ ልጅ አይደለህም፣ አባትህም አይደለሁም ብሎ አባረረኝ። አይዞህ ናፊዬ፣ እኔ እሱን ነገ አወራዋለሁ። ካናገርኩት በኋላ ደግሞ ይቀበላል። አይዞሽ አይዞሽ። የኔ አባት ለአንተም አባት ይሆናል። አባ ለእሱም አባት ትሆናለህ አይደለ? አዎ፣ ባልወልድህም እኮ ልጄ ነህ። ደግሞ ከሷ ለይቼ አላየምሽ። እሺ፣ አመሰግናለሁ በጣም። እኔ እህትህ እሆናለሁ፣ አባዬ ደግሞ አባታችን ይሆናል አይደለ አባ? አዎ፣ እሷ እህትህ፣ እኔ ደግሞ አባትህ ሆናለሁ። እሺ ፍንጭ ነው ያገኘነው። እሺ አሁኑኑ ለኢንስፔክተር ደውልለት። በጣም መፍጠን አለበት። ልክ ነሽ። አንድ ይቅርታ፣ እቺን ስልክ ላውራ። በጣም ከይቅርታ ጋር ሞራ ችግር የለውም፣ አልቸኩልም። እሺ እሺ። ኢንስፔክተር፣ ቤቱን አገኛችሁ? ቤቱን አግኝተነዋል። እሺ። አብሮት እዛው ግቢ ውስጥ አንድ የሚኖር ሰው አግኝተናል። ፎቶንም አሳይተን አደጋ እንደደረሰበትና የቅርብ ቤተሰብ ካለው ለመጠየቅ ሞክረናል። እሱ እንደነገረን ከሆነ አብሮት የሚኖር አብራው የሚባልና አልፎ አልፎ እየመጣ የሚሄድ ደግሞ ክብሮ የሚባል ሰው አለ። የሟች ስምም ደግሞ ዜብራው እንደሆነ ደርሰንበታል። በጣም ጥሩ። አዎ ኢንስፔክተር። ስልኩንስ ማግኘት አልቻላችሁም? ስልክ እንኳን ለመስጠት ፈቃደኛ አይደለም። ነገር ግን አግባብተነውም ቢሆን ከስልኩ ላይ ፎቶዎችን ማንሳት ችለናል። ጥሩ። ፎቶ ማግኘታችሁ ጥሩ ነው። ስለዚህ ፎቶቹን በእኔ ቴሌግራም አሁኑኑ ላክልኝ፣ ፍጠን። ጥሩ። እሺ።
አባዬ ደህና አደርክ? አንተ ልጅ አባዬ አትበለኝ አላልኩም? ስንቴ ነው የምነግርህ? አንተ አባዬ አትበለኝ ብትለኝም እኔ ግን አባዬ ነው የምልህ። ይኸውልህ አንተ ነው የምታውቀው። እኔ አባትህ አይደለሁም ተወኝ ነው የምልህ። አንተ የኔ አባት መሆንና እኔ አንተ ልጅ መሆንን እናቴ ብቻ ነው የምታውቀው። ይኸውልህ እናትህ አባቴ ማን ነው ብለህ ጠይቃት። አባትን ይዛልህ ትምጣ። እኔን ግን ተወኝ። አባ እናቴ ትክክለኛ አባቴን ነው የነገረችኝ። ድሮም ስላንተና ስላንተ ብቻ ነው የምታወራኝ። በማውራት መስሎ ነው እንዴ? አባት መሆን በማውራት ይመስላል? ትሰማኛለህ? አባት አይደለሁም። ከዚህ በኋላ ይህን ጥያቄ ሁለተኛ እንዳትጠይቀኝ። እናትህ ዋሽታለች። አባ አንተ ነህ ያዋሸኝ እንጂ እናቴ አልዋሸችኝ። እኔ ነኝ ውሸታ? ታውቂያለሽ ናፍዬ በአባት ማጣት ብቻ አይደለም የተሰቃየው፣ እህትና ወንድም ስለሌለው በጣም ይከፋው ነበር። እዚህ ከመጣን ጊዜ ጀምሮ ግን ሀቢባን ካገኘው በኋላ እህት አገኘው ብሎ በጣም ደስ ብሎታል። ብታይ እሷም ወንድም እንዲኖራት ሁሌ ትመኝ ነበር። ይኸው አሁን ብታይ እሱን አገኘው ብላ በጣም ደስ ብሏታል። እኔ ምንሽ ፌሩ እጠይቅሻለሁ እያልኩኝ ሳልጠይቅሽ ሁሌ እያረሳሁት። ምንድን ነው እሱ? ጠይቂ። ያው እንግዲህ ጎሪ እያለን እህትሽ ጓደኛዬ ያው ያንቺንም እድሜ መገመት አይከብድም። 20ዎቹ ቤት ውስጥ ነሽ። እንዴት ፌሩን ወልደሽ ልታደርሽ ትችያለሽ ብዬ ነው። የአብዲ ልጅ ናት እንዴ? ታዲያ የአብዲ ባለቤት ማለት ተለያይተው ነው? አዎ፣ ልክ እሷን እንደወለደች አራስ ቤት ውስጥ ነበር ትታበት ሄደችው። እሱ ደግሞ ብቻውን አሳደጋት። ልክ 1 አመቱ አካባቢ ከኔ ጋር ተዋወቅን። ከዛ ከወር በኋላ እኔና እሱ ስንጋባ ቃል ገባውለት ልጁን እንደ ራሴ አድርጌ ልንከባከብለት፣ እንደ ራሴ ልጅ አድርጌ በደንብ ልይዝለት ቃል ገባውለት። የሚገርም ነው። ግን ሀቢባ እናቷ ለመሆንሽን ታውቃለች? አዎ ነግረናታል። ግን የሚገርምሽ ነገር የኔ እናት አንቺ ነሽ፣ ሌላ እናት አልፈልግም ብላ ስለዚህ ነገር ስናነሳባት ብታይ በጣም ነው የሚጮኸው። እኛም እንግዲህ ከዚህ በኋላ ስለሷ ምንም ነገር ላናነሳ ቃል ገብተናል። በጣም ደስ ይላል። እጅግ በጣም ነው የምትወዱሽ ግን። አዎ እኔም በጣም ነው የምወዳት ይሆናል። እስኪ እኔም ምናልባት ናፍዬ አባቱን አግኝቶ በደስታ ኖር ይሆናል። አላ ያደርግልሽ የሆነት። ምን ተፈጥሮ ነው እንደምትወራሩት? ወይኔ ሰውየው ፖሊስ ነው። በምን አወቅ? መታወቂያውን አላሳየውም እንዴ ማርሹ አጠገብ? ኧረ እኔ አላየሁትም። ወይኔ በገዛ እጃችን ጎል ገብተን ነበራ። ይሄኔ እኮ እየፈለጉን ነው። ቆይ አንዴ ልደውልለት። ሄሎ፣ ስልክን እየጠበቅኩ ነበረ። ምንድን ነው የተፈጠረው? ማለት በሱ ስልክ ነው አድራሻውን እየፈለጉ ያሉት? እሺ፣ አዲስ ነገር እንዳለ ተከታትላ አሳውቀኝ። አየህ፣ ምን ተፈጠረ? ያልኩ አልቀረም። የደላላውት ዜብራውን በደንብ አይቷለች። ፎቶ ለፖሊሶች ሰጥታ በአድራሻው እያፈላለጉ ነው። ወይኔ አስበላችሁኝ። አድራሻውን አያገኙትም። ተረጋጋ እንዴ። በቅርብ አይደል እንደዛ ሰፈር የገባ ነው። በመልክ እንኳን የትኛው ሰው ነው ለይቶ የሚያቀን? እመነኝ አትበለኝ። አንዴ ካስበላኝ በኋላ እመነኝ ትለኛለህ። እሺ በቃ ተረጋጋና ወደ ቤታችን ገብተን እስኪ የሚሆነውን ነገር እናስብ። አረ ምን አይነት የተረገመ ቀን ነው እዚህ ቤት የገባሁት? አንተ ለምንድን ነው የማትወኝ? አረ እባክህ ተወኝ። አባ ልተው አልችልም። ምክንያቱም የትምህርት ቤት ጓደኞቼ ሁሉም አባት አላቸው። ታዲያ ይሄ እኔን ይመለከታል? የሚመለከተኝ ጉዳይ ነው። ወላጅ የሚመጣላቸው አባታቸው ነው ከትምህርት ቤት የሚወስዳቸው። በርገር፣ ኬክ፣ ፒዛ የሚገዛላቸው አባታቸው ነው። ኳስ ራሱ ገዝተው የሚያጫውታቸው አባታቸው ነው። ይኸውልህ ኬክ ልግዛልህ፣ በርገር ልግዛልህ። ይኸውልህ አንተ ደስ ካለና
አባቴ ነህ ብለህ የማትጠይቀኝ ከሆነ ቶርታ ትልቅዬ ኬኩን እገዛልሃለሁ። ግን ከተውከኝ አባዬ እኔ በርገር፣ ፒዛ፣ ኬክ፣ ኳስ አላማረኝም። እናቴ የፈለግኩትን አማርጣ ትገዛልኛለች። አንተ ልጅ ከኔ ምንድን ነው የምትፈልገው? እኔ ካንተ የምፈልገው አባትነትን ነው እና የአባት ፍቅርን ነው። ችማ የእናትህ ፖለቲካ ናት፣ መቻጣ ናት። ይኸውልህ ባንኜብሃለሁ፣ በደንብ ባንኜብሃለሁ በአንተ ቤት አራዳ መሆንን። እሺ አባ አንድ ጥያቄ ልጠይቅህ። ምንድን ነው የምጠይቀኝ? እኔ እናንተ ሆነን አባቴን እንፈልገው በእናቴ ስልክ ፎቶ አንሳ። ኧረ እባክሽ ደፋር፣ ከቀረስክስ በኋላ ከዛ እኔም አንተን እተዋለሁ። እኔ ከአባቴ ጋር ምን አይነቱ የተረገመ ልጅ ነው? ቆይ አንቺ ትናንትና ተወልደሽ እኔ ልትበልጪ? አይገርምም? ባንኜብሃለሁ። ምን ይመስላል? በእናትህ ይኸውልህ ሁለተኛ እንዳታናግረኝ። ይሄን አባትን ፈልግ።
ተወኝ አላልኩም? ተወኝ አላልኩም? ተወኝ አላልኩም? ተወኝ። እነዚህ ከባድ ወንጀለኞች ጊዜው ያለፈበትን ጁስ ለማህበረሰቡ ለማከፋፈል ዝግጅት ላይ መሆናቸውን ደርሰንበታል። በተጨማሪ ደግሞ ከህገወጦች ጋር ህጋዊ ያስመስለው ይህንን ጁስ ለማከፋፈል የተፈራረሙት ሰነድ እጃችን ገብቷል። ስለሆነም እነዚህን ወንጀለኞች ምንም እንኳን ቤታቸውንና አድራሻቸውን ጥለው ቢሰወሩም በአይነ ቁራኛ የሚገቡበት ወይም የሚውልበትን ቦታ በመከታተል በቁጥጥር ስር ልናውላቸው የግድ ነው። አሊያ ግን ይሄንን ሳናረግ ከቀረን ወጣት፣ አዛውንት፣ ሕፃናት ሳይቀሩ በሞት ይቀጠፋሉ። ስለዚህ ለማህበረሰቡ የመድረስ ግዴታ ስላለብን ሁላችንም ወንጀለኞችን በፍጥነት በቁጥጥር ስር ማዋል አለብን። ለዚህ ደግሞ ማናቸውንም መስዋዕትነት መክፈል የግድ ነው። ስለዚህ ይህንን ለማድረግ ዝግጁ ናችሁ? ዳይ ወደ ስራ። አትሞጣሞጭ። አንድ ነገር ልንገርሽ። ይኸውልሽ ይህን ልጅሽን አሳርፊልኝ። ኧረ እባክሽ ከህይወት ያስወጪልኝ። ቆይ ግን አንተ ምን አይነት ጭንቅላት የሌለህና ሊሆን ክራውን ከሰው ነገር ወይ እንዴት ነው የአብራክን ክፋይ በዚህ ደረጃ ልጠራው የምትችለው? ምንድን ነው ያልሽው? የአብራክ ክፋይ አንቺ ነሽ ከኔ ወለድሽው? ትሰሚኛለሽ? ረሳሽው? እንዲያን ጊዜ የልጅነት ፍቅሬን ክደሽ እላይ ላይ ሰው ደርበሽ ማግባትሽን ረሳሽው? አንተ ግን ያማል የራስን ነው እየተናገርክ ያለው። ሰማኛል። እኔ እኮ በደንብ ነው የማውቀው። እኔን ክደህ የልጅነት ፍቅሬን ክደህ በላይ ላይ ሴት እንዳገባህ እኮ በደንብ ጠንቅቄ የማውቀው ነው። ማ እኔ ሲሳይ ያብዬ ነው ደም እያሉ ስሚ፣ ይሄ ቅሌት ያንቺ ነው። እሺ እኔ አላረገው። ይባስ ብለሽ መካኒስ ሳያዝ በዛው ሀገር ውስጥ አግብተሽ ቅልጥ ባለ ሰርግ ተዳርሽ። የቅሌትሽ ቅሌት የውርደትሽ ውርደት ማለት ነው። አሁን ተረጋጋ። ይኸውልህ ትሰማኛለህ? እኔ እንደዚህ እንዳደረግ መቶ በጣም እርግጠኛ ነኝ። አሁን እኔ እዚህ መጣች ያንተን የብልግና ወሬ ልሰማ አይደለም። እሺ እና ምን ልተው? ይኸውልህ ከዚህ በኋላ ለአንድ ያለው መቻል ጊዜ ነው የምጠይቅህም የማገኝክም የማናግርህ ምን ፈልገሽ ይቀጥ። ይኸውልህ ናይፋዳ አብራክ ክፋይ ልጅ። ስለዚህ እኔ እስክመጣ ድረስ ልጄን ጠብቀና ተንከባክባ ካንተ ጋር ይቆያል። እሺ ልጅሽን ልጠብቅ እኮ የአንቺን ልጅ እኔ ልጠብቅ? ሂድና አባቱን ይፈልግሽ። ሂድና አባቱን ፈልገሽ ስጪው። ገገማ ሞኝሽን ይዤሽ ፈልግ። ይኸውልሽ ላይሽ ስልሽ ሁሉ ነገር ያልገባኝ እንዳይመስልሽ። ገገማ እዛ ጥሩ በውድ ያልሆነልህም አይደል? በግድ ታደርገዋለህ። አሳይሃለሁ ድንጋይ ሲመጣ እኮ ብናናግረው ይሻላል ብዬ ነው። ማንን ነው? ሲሳይ ነው። ደህና ክሰይ ልናወራ ፈልገን ነበር። ታቻኩ ነው ሰላም ሰላም ምንድን ነው የምትሆነው? ስለ ኪያ ጉዳይ ይኸውልህ ሲስ ማለት ቁጭ ብላችሁ እንደሰለጠነ ሰው ብትሆኑ ምን አለበት? እናንተ ስለለመናችሁ የሚፈጠር ምንም ነገር አይኖርም። ትሰሙኛላችሁ? እሷ እኮ ክዳይ ከሌላው ወንድ ነው የወለደችው። ከሌላው ወንድ የወለደችውን ልጅ ነው እንዳሳድግ የምትፈርዱብኝ? እባክህ ሲሳይ ተረጋግተህ ለማዳመጥ ሞክር። ኪያ ሌላ ባል አላገባችም። ኧረ እባክሽ እንዴ! ባይም በብረት ያዩትን እንዴ! እንዴት ነው የምክዱኝ? ይኸውልህ ሲሳይ አንተ ስለሱ የሰማው መሆን ያየው እሷም ስላንተ የሰማችው ትክክል አይደለም። አዎ አንተና እሷን ለማለያየት ሆን ብለው የፈጠሩት የፈጠራ ታሪክ ነው። ትሰሙኛላችሁ? ባይም በብረቱ እኮ ነው ያዩት። ያዩትን ነገር ልታስክዱኝ ነው እንዴ? ሰማላት አባቱን ፈልገህ ለአባቱ ስጠው። ነገሩን ይማረጉ ነው። እንዴት
እንዴት ነው ከሱ ጋር መግባባት የሚቻለው ታዲያ በዚህ ሁኔታ? የሚገርም እኮ ነው። ምን እያደረክ ነው? ወይ በእናትህ ውልቅ ልበልላት እንዴ! አንገበግቡኝ እኮ እንዴ! ቆይ ታዲያ እና አሁን ወዴት ልትሄድ ነው? አላውቅም፣ ብቻ ከዚህ ቤት መውጣት አለብኝ። እንዴ በወጣሁ ገባ ቁጥር እኮ አቃጠሉኝ። እንዴ ማንም ሳይስማ ሹልክ ብዬ እወጣላችኋለሁ። ኧረ ሲስ ተረጋጋ። እንዴ ባይሆን በጠዋት ትሄዳለህ እንዴ? በእናትህ ግድ የለም፣ ቢመሽብኝ መሄድ ነው የምፈልገው። ይኸውልህ ሲስ እኔን ስማኝ። ይልቅስ አሁን በጣም መሽቷል። እደርና በጠዋት ትሄዳለህ። ባይሆን እኔ አሁን እራት ገዝቼ እመጣለሁ። ጠብቀኝ እዚሁ። ነግሬሃለሁ እንግዲህ። አባይ አንተ አባይ አባይ አንተ አባይ 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 ሻንጤ አባይ አባይ ፌሩስ አባይ ነች። ምን ነው ሰላም አይደለህም እንዴ? ሰላም አለ። ምን ሰላም አለ? በእናትሽ አባይ የት ነው ሄደው? አባይ ወዴት ነው ሄደው? አንተ ተኝተህ እኮ ነው ቅድም የወጣው። እንደውም መልእክት ንገርልኝ ብሎኛል። ትላለሽ? ቆይ ምንድን ነው ያልሽ? በጣም ይቅርታ ከስራ ቦታ ደውለውልኝ ፊልድ እንደወጣ ነግረውኛል። ስለዚህ በጣም ይቅርታ ሄጃለሁ ብለዋል። ፊልድ? አዎ። ምን አይነት ጉድ ነው? የምን ፊልድ ነው? ስለምን ፊልድ ነው የምታወሪው? ተረጋጋ ሲስ። ምንድን ነው ነገሩ? ብዙ አልቆይም፣ ለ3 ቀን ነው እና ደግሞ ቦርሳዬ ስለቆሸሸ ያንተን ቦርሳ ይዤ ሄጃለሁ። ውስጡ ያለውን እቃ ደግሞ ደህና ቦታ አስቀምጬልሃለሁ፣ ስመጣ ሰጥሃለሁ ብለዋል። ወይኔ ሲሳይ ለ3 ቀን ያልሽው? አዎ። እኔ 3 ቀን ሙሉ ቁጭ ብዬ አልጠብቀውም። ስመጣ ደውይልኝ። ምንድነው ሲስ? ለምን የተፈጠረውን ነገር አትነግረኝም? በቃ አላውቅም። ስመጣ ደውይልኝ። 09 13 በቃ ደውይልኝ አደራሽ። የኔ ልጅ ፈጽሞ ልጅ አይደለም። አባት ልሆንም አልችልም። ዋሽታል። ታዲያ እኔ ምን አገባኝ? ጥፋትሽን ለመሸፈን ነው አባቱ ነው ብለሽ የነገርሽኝ? አዎ በቃ ነው ተኝ። ትሰማኛለህ? አንተ ልጅ አባት አይደለሁም። አባት ልሆንም አልችልም። እኔ ዋሽታል።
አዎ አባይ ታለ ይታለ አባይ አባይ የለም። አባይ መጥቷል እና በፍጥነት ና ብለሽኝ አይደል እንዴ ደወልሽልኝ? እኔ አባይ መጣ አላልኩም። አባይ ያስቀመጠልህ ዕቃ አለ ናና ውሰት ነው ያልኩት። የምን ዕቃ? ይታለ ታደቀው ምንድን ነው? ባዶ ሻንጣ እኮ ነው። ገንዘብ የት አለ? የሰዎቹ ሰነድስ? እኔ እንጃ፣ እኔ አላውቅም። ወይኔ ባምኖ ይክዳኝ፣ ጓደኛዬ ነው ብለው ባምኖ እሱ ይከዳኛል። ወይኔ ሲሰ ላግኝ ወይ ገለዋለሁ ወይ አንቄ ገንዘቤን እቀበለዋለሁ። ለማንኛውም የረሳሁት ነገር ኪያ ወደ አረብ ሀገር ሄዳለች እና ቻው በይልኝ ብላኝ ነበር። ጥርግ ትበል አይመልሳት። እዚህ ጦስ ውስጥ የከተተች ራሳችን ኪያ የምትባለው አለ። ምንድን ነው የምትለው አንተ? እንደዚህ እኮ አይባልም። ምንም ቢሆን እኮ የልጅ እናት ናት። አዋልደሽኛል ነው ትሰምኛለሽ? የእሷ ልጅ ልጄ ቢሆን ኖሮ ይህን አደራ ብላ ጠብቅ ብላ ትዛኝ ትሄድ ነበር። ለማንኛውም ውስጥ ኪስ ውስጥ ምናምን አድርጎ ልኮና ያምሻል እንዴ? ብር እኮ ነው። ብር እኮ እንዴ ትንሽ ብር አይደለም። የት አለ? የት አለ? ሚሲስ ብታምን ትገዳል። ጓደኛ ካለ ናፊያድ የአንተ ልጅ መሆኑን የሚያረጋግጥ የዲኤንኤ ውጤት ነው። መቼ ነው እንደዚህ ያደረጋችሁት? ሶስታችን እናንተ ተመካክረን እንደዚህ ያደረግን። የዲኤንኤ ምርመራ ማድረግ አለብን። እሺ ጥሩ ሀሳብ ነበር፣ ግን እንዴት አድርገን የዲኤንኤ ምርመራ ማድረግ የምንችለው? አንቺ በራስሽ የምትተማመኝ ከሆነ ሳይሄድ በፊት ማድረግ እንችላለን። በጣም ነው በራሴ የምተማመነው። እርግጠኛ ስለሆንኩ እኮ ነው። የሲሳይ ልጅ ነው። ጥሩ፣ እንደዛ ከሆነ የሲሳይን ጸጉር ወይ ደግሞ መራቁ ያስፈልገናል። ግን እሱን እንዴት ማግኘት እንችላለን? እሱን ለእኔ ተውልኝ፣ ሲተኛ ጠብቄ አመጣዋለሁ። እሺ ይሄ ቀላል ከሆነ ዲኤንኤ የሚደረግበት ገንዘብ ደግሞ ግዴታ ያስፈልገናል። እሱን እንዴት እንደምናገኝ አላውቅም። ያው እንደምታውቁት እኔ እጄ ላይ ምንም ገንዘብ የለም። በቃ ለብዙ ያዘጋጁት ገንዘብ ብቻ ነው ያለው። እንደዛም አይሆንም። እኛ ካንቺ አንቀበልም። ባይሆን እኔ የተወሰነ ገንዘብ ፈልጋለሁ። አባይ አንተ የተወሰነ ገንዘብ ማግኘታችን። አይ በቃ ሙሉ ብሩን እኔ ይዤው እመጣለሁ፣ አታስቡ። እውነትህን የምርህን ነው? አዎ እውነቴን ነው። አይ ጉዴ፣ በጣም ነው የማመሰግነው። አባይ በገንዘብ ፋንታ ልጅውን መልሶልሃል። ይህን ጎሬ ላከችው። እኔ አልቀበልም ስላ ጎሬ ላከችው ልጅ። አዎ አንተ አልቀበልም ስትላት ወደ ጎሬ መልሰዋለች። እኔ ማረባት አባቴን ሲል አልፈልግም። ልጅነቱን ገፍቼ እሱ አባትነቱን እየወደደው ነው አልፈልግም ብዬው ነው። ልጅን ጉዳይ አባት ሞት በቃ አሁን እስቲ ተረጋጋሽ። ማለት ስልክ ደውለህ ማዋራት ትችላለህ። ና አሁን ወደ ቤት ግባ። አባይ ደግሞ ይኸውልህ እኔ እስክመጣ ድረስ ቤቱን አንተ ኑርበት ብሏል። ለስራ ወደ ኳታር ይሏል። ና አባዬ ደህና አደርክ? አንተ ልጅ አባዬ አትበለኝ አላልኩም? ስንቴ ነው የምነግርህ? ትሰማኛለህ? አባት አይደለሁ።
አባ እናቴ ትክክለኛ አባቴን ነው የነገረችኝ። ድሮም ስላንተና ስላንተ ብቻ ነው የምታወራው። አንተ ልጅ ከኔ ምንድን ነው የምትፈልገው? እኔ ካንተ የምፈልገው አባትነትን ነው እና የአባት ፍቅርን ነው። ጎሬ ደውዬ ነበር። ሁሉም ሰው እንዳልመጣል በጣም ተጸጽተሃል ማለት ነው? በጣም ተጸጸትኩ። የልጄን አንገት አስደፉ። ልጄን ከሰው በታች አደረጉ። እኔ አባት መሆን የሚገባኝ ሰው አይደለም። ይኸውልህ ዋናው መጸጸትህና ካለፈው ስህተት መማር ነው። አንዱ አልፎ የለ ልጄን እንደሆነ እንዳያጥቸዋል። አባዬ የኔ ልጅ አለ እንዴ? ቆይ ያለ ነው እንዴ? ጎሬ ሄዷል ያልሽው አሁን ከየት ተገኘ? ያው አንተ ተጸጽተህ እስክትመለስ ድረስ ነው። የኔ ልጅ ካንተ ተለይቶ መሄድ እኮ ለኔም ላንተም ከባድ እንደሆነ አውቃለሁ። ግን ደግሞ ሰርቼ መጥቼ አንተን ጥሩ ኑሮ ማኖር ነው ማስተማር አለብኝ። እሺ የኔ ልጅ እኔም ጎበዝ ልጅ ሆኜ አስደስትሽ አውቃለሁ። የኔ አባት አውቃለሁ፣ ጎበዝና ጠንካራ እንደምትሆንልኝ አውቃለሁ። እሺ የኔ ልጅ ፌሩዝ ግን አባትነቱን አምኖ የሚቀበል ይመስልሻል? እባክሽ አንቺ ብቻ ተረጋጊ። ደግሞ እርግጠኛ ነኝ ሲሳይ የዲኤንኤን ወረቀቱን እንዳየ በደስታ ነው የሚፈነጥሰው። ግን አባትነቱን አምኖ ካልተቀበለና አባቱ አይደለም ብሎ የሚያስቸግር ከሆነ በቃ ለሰውየው ነገሩና ወደ ጎሬ መልሰው። እሺ እናት ለእሱ አታስቢ ያልኩሽ እኮ። ሲጀመር አንቺ አሁን እዚህ ምን ሰራልሽ? በቃ ሂጂ ሂጂ፣ በቃ ልቀቂ ልጁን። እባክሽ አታስጨንቂው ኪያ። በቃ 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 ሂጂ። በቃ እኔ ለሱ አለሁለት። ሂጂ እባክሽ። ማለ ያረም እባክሽ በቃ ዝም በል። በቃ በቃ እባክሽ ተይው። በቃ ቀርበሽ ለማትቀሪ ነገር ሆዱን አካባቢው። በቃ ሂጂ። በቃ ዝም በል እሺ። እኔ ያለሁልክ፣ አብዲም አለልክ። እሺ ሂጂ እባክሽ በቃ።
ቃል ነው። ልጄን አደራ በእጁ ስጭልኝ ብላኛለች። እባክህ አደራዋን ጠብቅላት። ምንም አደራ ያስፈልገው። ልጄ እኮ ነው። የአብራኬ ይከፋል። እንኳን ሁለተኛ እድል አገኘ። ከዚህ በኋላ ከአጠገቤ አላጣም። የኔ ልጅ ናፍዬ እንኳን ደስ አለህ። ናፍዬ የእውነት በጣም ደስ ይላል። እና ይሄንን ገብተን እናክብረዋ። እያየ ባትኖርም እኔ የምልህ ምን ባረግልህ ነው አንተ ደስ ሊል የሚችለው? ምን ላድርግ? በመጀመሪያ ጎሬ ያሉት ጓደኞች በአባት እንዳስቀመኝ እኔ እናንተ ፎቶ ተነስተን እንልክላቸው። በቃ ቆንጆ ፎቶ ተነስተን ቆንጆ ቪዲዮ ተቀርጸን እንልክላቸውና እናስቀናቸዋለን። እሺ አባት አለ ይበለ ትኩራለሽ። ከዚህ በኋላ የለም አባት አለ አለኝ። ና ንገሪኝ፣ አሁን ምን ልጋብዝ? ንገሪኝ፣ ምን ልጋብዝ? ምን ኬክ ይሻላል? በርገር፣ ፒዛ? የፈለግከውን ልጋብዝ። ወንጀል ካመልጡ መስሏችሁ ነበር አይደል? ከራን ወንጀለኛ የሚቀረን ይመስላል። ሟቹ እኮ የገደሉት ነው። Thank you.